ይህን መልእክት ፌስቡክ ላይ ነው ያገኘሁት። እውነተኛ ታሪክ ነው። እህቶቼ ከኔ ተማሩ ይላል። በጣም ግርም የሚል ታሪክ ነው። እኔ የ34 ዓመት ሴት ነኝ። ከቀድሞ ባለቤቴ ጋር 6 የትዳር ዓመታትን አሳልፌያለሁ። መልካም ዓመታት ነበሩ። ከመጋባታችን በፊት ምርጥ ጓደኛሞች ነበርን። ቀስ በቀስ ተዋደድን። መዋደዱ ወደ ፍቅር አደገ። የዩኒቨርሲቲ ትምህርቱን እስኪጨርስ ታገስኩት። ስራ እስኪያገኝ ድረስ ጠበቅኩት። ቤተሰቦቻችን ግንኙነታችን አወቁ። መጀመሪያ ላይ የእኔ ቤተሰቦች ቢቃወሙም እስከ ህይወቴ ፍጻሜ የግሌ ይሆናል ብዬ ካመንኩት ፍቅረኛዬ መለየት አልቻልኩም። ፈጣሪ ሲፈቅድ ሁሉም ነገር ተሟልቶ ተጋባን። የሚያምር ወንድ ልጅም ወለድን። አሁን የ7 ዓመት ልጅ ነው። ባሌ በጣም ጥሩ ሰው ነበር። ቤቱን፣ ሚስቱንና ልጁን የሚወድ የትዳር አጋሬ ነበር። ምንም እንኳን አንዳንድ ጊዜ ቱግ ባይ ቢሆንም ወዲያውኑ ይቀዘቅዝ ነበር። ይሁን እንጂ ልጅ ከተወለደ በኋላ እውነተኛው ችግራችን መጉላት ጀመረ። ልጅ መያዝ፣ ማጠብ፣ መመገብ እንዲሁም የመሳሰሉት የኔ ስራ አደረገው። ልጁን ለመንከባከብ ራሴን አለመጠበቄ እንደ መቆሸሽ ቆጥረው ጀመር። የሚደክመኝ አይመስለውም። በዚህ ምክንያት በተጨቃጨቅን ቁጥር ሻንጣዬን ጠቅልዬ ወደ ቤተሰቦቼ እሮጣለሁ። እህቶቼ ይደውሉና ይጮሁበታል። ካልተንከባከብካት እንፈልጋታለን ይሉታል። ጭራሽ እንደማልመለስ ያስፈራሩታል። ከፈለክ ፍታት እያሉ ያዋክቡታል። እኔ ግን የእውነት ፍቺ አልፈልግም ነበር። ያም ሆኖ በእህቶቼ መከታነት በኩራት ተሞልቼ ነበር። ደካማና ተሸናፊ መስዬ መታየት ፈጽሞ አልፈለግኩም። አንድ ቀን በጣም ከልክ በላይ ገፋሁት። መታኝና በሩን ዘጋሁበት። ሶፋ ላይ ተደግፎ አደረ። በማግስቱ በጠዋት ወደ ቤተሰቦቼ ሮጥኩኝ። ነገርኳቸው። ሁሉም ሰው እኔ ተጎጂ እንደሆንኩ አመነ። እህቶቼ ተሯርጠው አሳሰሩት። እውነታው ግን ባለቤቴን በስሜት ስጎዳው የነበርኩት እኔ ነበርኩ። እሱ ፈጽሞ ጠበኛ አልነበረም። ከ2 ቀናት እስር በኋላ ሽማግሌዎች ልኮ ይቅርታ ጠየቀኝ። ክሱን አነሳሁለት። ሲወጣ ቤተሰቤ ፊት ተንበርክኮ በእንባ ዳግም ይቅርታ ጠየቀኝ። ታርቀን ተያይዘን ወደ ቤት ሄድን። ከ3 ወራት በኋላ እንደገና ትንሽ አለመግባባት ተፈጠረ። እንደተለመደው ልብሶችን ጠቅልዬ ወጣሁ። ከ2 ቀናት በኋላ ሆስፒታል እንደገባ የሚገልጽ ስልክ ደረሰኝ። ቤተሰቦቼ እንዳልሄድ ከለከሉኝ። ተስፋ የቆረጥሽ ይመስለዋል፣ ይኮራብሻል አሉኝ። ለ1 ሳምንት ሆስፒታል ቆየ። ሲወጣ መጥቶ ይቅርታ ይጠይቃል ብሎ ስጠብቅ ቀረ። 2 ሳምንታት አለፉ። በጣም ናፈቀኝ። ቤቴ መመለስ በጣም ፈለግኩ። ልጄም አባቴ እያለ ቁም ስቅሌን አሳጣኝ። ሆኖም ቤተሰቦቼ በተለይም እህቶቼ ስንት በደል እንደደረሰብኝ ነግሬያቸው ይቅርታ ሳይጠይቅ መሄዱ በጣም ከበደኝ። ከዛሬ ነገ ሽማግሌ ይልካል ወይም መጥቶ ይቅርታ ይጠይቃል ብዬ ስጠብቅ 21 ቀናት ተቆጠሩ። በ21ኛው ረፋድ የፍርድ ቤት የፍቺ ጥሪ ወረቀት ደረሰኝ። ፈጽሞ አላመንኩም። አሁንም ሐሳቡን እንደሚቀይር ተስፋ አደረግኩ። ግን ኩራቴ አትለምኘው አትሸነፊ አለኝ። እናም ለመፋታት ፈቃደኝነቴን ላኩለት። የፍርድ ቤት ቀጠሮ ከመድረሱ በፊት ንብረት መካፈል እንደምፈልግ መልእክት ላኩለት። ምንም መልስ አልሰጠኝም። ንብረት ጥላልኝ ትሄዳለች፣ ሌላ ገባበታለሁ ብሎ እንዳያስብና የፍቺ ጥያቄውን እንዲተው ነበር ይሄን ያደረኩት። መልስ አለመስጠቱ ትተውልኛለች ብሎ አስቦ ሊሆን እንደሚችል የነበረኝን ግምት አጠናከረልኝ። ስለሆነም በፍርድ ቀጠሮ ቀን እንደ ትልቅ አጀንዳ ይዤው የቀረብኩት የጋራ ንብረታችን ድርሻ እንዲሰጠኝ ነበር። ዳኛው በንብረት ላይ አስተያየት ሲጠይቁት አንድ ላይ ያፈራነው የጋራ ንብረት ሁሉ መካፈል አልፈልግም፣ ሁሉም ነገር ለብቻዋ ትውሰድ፣ እኔ የምፈልገው ልብሴንና ሰላሜን ብቻ ነው አላቸው። ያ ቀን ሐምሌ 16 2014 ነበር። ፍርድ ቤቱ በሽምግልና እንድንታረቅ እድል ቢሰጠንም ፈቃደኛ አልነበረም። እኔም መሸነፍን በፍጹም አልፈለኩም። ከ2 ወራት በኋላ የፍቺ ሂደቱ ተጠናቆ የጋብቻ ወረቀታችን ተቀደደ። የትዳር ህይወቴ ተቀደደ። አሁን እሱ ድጋሚ አግብቶ አንድ ወንድ ልጅ ወልዷል። እኔ ግን ፊቱን በብቸኝነት እየተንገዳገድኩ ነው። እንድፋታ ሲያበረታታኝ የነበረው ቤተሰቤ አዙሯል። በተለይ እህቶቼ መልሰው እኔን ያሙኛል፣ አያከብሩኝም። እናቴም ከእኔ ይልቅ ታናናሾቼን ነው የምታከብረው። ሁሉም በተሳሳተ ምክር ከጥሩ ባሌ ነጥለው ባዶ አደረጉኝ። ቤቴንና ትዳሬን እንዲያፈርሱ ፈቅጄ በቁጭት እሳት እየተለበለብኩኝ ነው። የተረፈኝ ጸጸትና ልጄ ብቻ ነው። አንዳንዴ የጋብቻ ፎቶዬን እያየሁ አለቅሳለሁ። ሳላስበውም ልጄን አስለቅሰዋለሁ። እህቶቼ ከኔ ተማሩ ይላል። ይህንን ታሪክ ሌሎች እንዲማሩበት ላይክ፣ ሼር በማድረግ ሌሎች ሰዎች አድርሱ። እንደነዚህ አስተማሪ ታሪኮችን በመለቅበት ሰዓት እንዲደርሳችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ።